ነበር በሩቅ ያያቸው ያከብራቸዋል የቀረባቸው ይወዳቸዋል አለይሂ ሰላቱ ወሰለም ማናችንም መልካም መስለን መኖር እንችል ይሆናል ጉድለታችንን ግን ከቤተሰቦቻችን መደበቅ አንችልም እንችላለን እንዴ ከሚስቶቻችን መደበቅ አንችልም በተለይ ሚስቶቻችን ለሴቶች ደግሞ ባሎቻችሁ የበለጠ ያቁናል ባለትዳሮች የበለጠ ይተዋወቃሉ የነብዩ አለይሂ ሰላቱ ወሰለም ህይወት እጅግ ምሉእ ስለነበር ጋሩ ሒራ ላይ ኢቅራ ወርዶ የተንዘፈዘፉ ሲመጡ ነብዩ ሰለላሁ ዐለይሂ ወሰለም ዘሚሉኒ ሸፍኑኝ ሲሉ እናታችን ኸዲጃ ረዲየላሁ ዐንሃ ወላሂ ላ ዩኽዚከ አላሁ አበደን በአላህ እምላለሁ በፍጹም አንተ ላይ መጥፎ ነገር አይመጣም አላህ ጥሎ አይጥልህም ኢነከ ለተሲሉ الرحيم ዝምድናን የምትቀጥልና አንተ وتقري الضيف እንግዳን ታከብራለህ وتعين على نوائب الحق በችግር ጊዜ ደግሞ በምር ወቅት ሰዎችን የምታግዝ ሰው ነህ አንተ ክፉ ነገር አይነካህም አለቻቸው ከ20 ዓመታት በኋላ